ብልህ ሰው የትም ቢሆን መፍትሄ አያጣም። በአንድ ከተማ የሚኖር አንድ በዕድሜ የገፋ ሰው ነበር። በጓሮ በሚገኘው ማሳ ቆፍሮ ድንች መትከል ፈልጎ እርጅና ተጫጭኖታልና አቅሙ አልፈቀደለትም። ሊረዳው የሚችለው ብቸኛ ልጁ ደግሞ እስር ቤት ነው የሚገኘው። እናም አባት ለልጅ እንዲህ የሚል ደብዳቤ ጻፈ። ውዱ ልጄ፣ ምንም ጥሩ ስሜት እየተሰማኝ አይደለም። ምክንያቱም የድንቹን ማሳ መቆፈር አልቻልኩም። አለመቆፈረን አልወደድኩትም። ምክንያቱም እናቴ አትክልት በጣም ነበር የምትወደው። አንተ እስር ቤት ባትሆን አውቃለሁ ትቆፍርልኝ ነበር። አባቴ ልጅ ካየና ካነበበ በኋላ ማሰብ ጀመረ፣ መፍትሄ ፍለጋ። ከዛ አንድ ሐሳብ ብልጭ አለበት። በቀጣዩ ቀን አባት አጠር ያለ ጽሑፍ ደረሳቸው። በፈጣሪ ስም ይዤካለሁ አባ፣ ጓሮን እንዳትቆፍሩ፣ ምክንያቱም የሰረኩትን ወርቆችና ሌሎች ነገሮች የቀበርኩት እዚያ ነውና ብሎ ልጅ ለአባት መልሶ ጻፈ። ከሰዓታት በኋላ በደርዘን የሚቆጠሩ የኤፍቢአይ መርማሪዎችና ፖሊሶች የሽማግሌውን ጓሮ በሙሉ በቁፋሮ ምስቅልቅሉን አወጡት። ነገር ግን እዛ ምንም ወርቅና ሌሎች ነገሮችም አልነበሩትም። አባት በጣም ግራ በመጋባት አጠር አድርገው ለልጃቸው ምን እንደተፈጠረና ቀጣይ ምን ማድረግ እንዳለባቸው ጻፉለት። ልጅ አሁን ድንችን ትከላባ፣ ከዚህ ሁኜ ላደርግልህ የሚችለው ነገር ቢኖር ይህን ብቻ ነው ብሎ ጻፈላቸው። ያለንበት ነባራዊ ሁኔታ እኛን ሊወስነን አይገባም። ትልቅ መልእክት ነው ብዬ አስባለሁ። እስከዚህ ድረስ ስላዳመጣችሁን ከልብ አድርጌ አመሰግናለሁ። እይታችሁን አንድ ደረጃ ከፍ እንዳደረገ ተስፋ አደርጋለሁ። ሀሳብ አስተያየት ኮሜንት አድርጉልኝ። ለዚህ ቻናል አዲሶች ሰብስክራይብ በማድረግ በሰው ይሁኑ። ነገም በሌላ ሀሳብ እስክንገናኝ ቸር ሰንብቱ።